والله العظيم بقي ملسنا بقي ملس خلاص የናንተን ሹብሃ እፎይ ይዞ መምጣቱ እኛ ምን አይነት ሐቅ ላይ እንዳለን ገላጭ ነው አይደለም ወንድሞቼ والله ነው አይደለም خلاص እንዴ እንትን የሚባል አለ እኮ የሆነ አባባል አለ የሆነ ግጥም አለ እኮ አንዳንድ ሙገሳዎች ይባላል ከአንዳንድ ሰዎች የሚመጡ ሙገሳዎች ከስድብ አይተናነሱም ይባላል እኔ አሁን እፎይ ላይቭ ገብቶ የሆነ ቀን ወይ ደግሞ ቪዲዮ ቀድቶ ሙዓዝ የሚባለው ልጅ በጣም ይመቸኛል በጣም ጀግና ልጅ ነው በጣም እውቀት አለው ጋር والله ራሴ ተጠርጥራለሁ ከዚያ በኋላ والله ምኑ ጋር ገደል እንደገባው ራሴ ተጠርጥራለሁ خلاص የናንተን አቂዳ እፎይ ይዞ ሲመጣላችሁ መደንገጥ እኮ ነው ያለባችሁ እናንተ እንዴ ለካ እኔ እየተከተልኩ ያለሁት መንገድ የእፎይ መንገድ ነው እኔ ያዝኩት መንገድ የእፎይ መንገድ ነው የሚያስብለው ማፈር ነበረባችሁ የሚያሳዝነው ነገር አቅል አላችሁ ብለን እያሰብን ከሺዓ ተሻላላችሁ ብለን ነበር የምናስበው አቅል አላችሁ ብለን ሺዓዎች አቅል የላቸውም ጭንቅላት ብቻ ነው ያላቸው እሱ ለኮፍያ ነው የሚጠቀሙት ከሺዓ ተሻላላችሁ ብለን ስናስብ ብሳችሁ አረፋችሁ ማለት ነው ሱብሃንአላህ በአጠቃላይ አጠር አድርገን ስንነግራችሁ ስለ አላህ ሱብሃነሁ ወተዓላ መናገር የሚችል ማንም ሰው የለም ከአላህ ውጪ ስለ አላህ ሲፋ ልትናገር አለው የለውም ብለህ አሁን የምትከራከረውን ልትናገር አላህ ነግሮሃል እኛ ነግሮናል ነዓም ቁርአን ላይ ነግሮናል ይሄኛው አለኝ ብሏል ይሄኛው የለኝም ብሎ አላህ ሱብሃነሁ ወተዓላ ነፊ አድርጓል ነፊ የሚያደርገው ኢስባት ያደረገው ኢስባት አድርጓል አለቀ خلاص እናንተ ደግሞ ሌላ አምላክ ካላችሁ በጀርባ በኩል መጥቶ የሚነግራችሁ ለብቻው ሌላ አምላክ ካላችሁ እሱን አላውቅም አላህ ሱብሃነሁ ወተዓላ ለነብዩ ተናግሮ ጨርሷል በነገራችን ላይ እናንተ አሁን የጀመራችሁት የጀመራችሁት አካሄድ ነብዩን በደንብ አድርጎ በተቸት ታውቃላችሁ والله العظيم አላስተዋላችሁም እንጂ ስለ ነብዩ ፍቅር ስለ ነብዩ ውዴታ የሚነግረን ነው እናንተ ናችሁ አይደል እንዴ አንድም ቀን እንኳን ይሄን ነገር ብታስተባብሉ ብለው አያውቁም ታዊል የሚባለው ነገር ምን እንደሆነ ታውቃላችሁ ታዊል የሚባለው እስቲ በደንብ አድርጌ ላስረዳችሁ እስቲ ወደ ኋላ እንትን አድርጌ ማለት ነው ታዊል ማለት ምን ማለት ነው አሁን እነሱ ያደረጉ ያሉት የአላህ ሲፋ ታዊል ይደረጋል ነው ታዊል ማለት እኮ الميل عن المعنى الظاهري اصوليات ስትመጡ ታዊል ማለት ይላሉ ማስተባበል ብሎ ማለት الميل عن المعنى الظاهري او عن المعنى الراجح الى المعنى المرجوح ይላሉ